ወንዶች እቤት ቁጭ ብለው ሚስታቸው ሰርታ የምታበላቸው ወንዶች ያ ለዚህ ምንም የአካውንት ጉዳይ ከሆነ ኮምፕሊንግ በማስደረግ ያንቺ ደግሞ ብዙ ሰው ስላለሽ ኦልሞስት አንድ በቃ ላሴት 1 ሚሊዮን ልትገቢ ስለሆነ የሁሉ ተከታይ ምን ይሰራል? በሷ አልጨበጠ ታብታብ ያደርጉልሻል፣ ኮምፕሊንግ ያደርጉልሻል። አካውንቱ አይዘጋም። ቢዘጋም ደግሞ ካሰብሽበት ስለሚከፈል ብዙ መናደድ የለብሽም ለማለት ፈልጌ ነውና በአጠቃላይ ብዙ እንጂ ጉዳዩ የብሔር ጉዳይ አይደለም፣ የሃይማኖት ጉዳይ አይደለም፣ የፖለቲካ ጉዳይ አይደለም፣ የጾታ ጉዳይ ነው። ሴት ስለሆንኩ ነው ወንዶቹ የተነሱት። ምን አይነት ወንዶች? እንዳንተ ሰርተው የሚበሉ አይደለም፣ በሴት ብር የሚተዳደሩ ቤት ቁጭ ብለው ሴትን ስራ እየላኩ ወይም በኢትዮጵያ ተቀምጠው ሴትን አረብ ሀገር ልከው በሴት ብር ድራፍት የሚጠጡ ቦርጫቸው የሚያሳድጉ በሴት ብር ሌላ ሴት የሚጋብዙ ገባክ? ሴቱን ስላለቀሁት ብቻ ነው፣ ሌላ ነገር አይደለም። እሱ ጥሩ ነገር ነው ማለት ልጆቹ አደጋ ላይ ወድቀው መጨረሻ ላይ እርዱ ከሚሉ መጀመሪያ ቢጠነቀቁ መልካም ነው። ይሄም ጥሩ ነገር ነው ታደርግ። እኔ በዚህ አልቃወም። በነገራችን ላይ የዚህ ሀሳብ ደጋፊ ነኝ። ምናልባት አንቺን ደግሞ እንዳይጎዳሽ ጥንቃቄ አድርገሽ ለማለት ነው። ከዛ ውጭ ምንም ነገር የለም። ኮምፕሊክ አድርጎላት እንዳይዘጋባ ራሷን ነው የምታጠፋው። አካውንት ይዘጋች በተከፈተ በ3 ቀኑ 50 ምናምን ሺህ ገብቷል። ሁለተኛ አካውንት የመጨረሻው በሚለው ሰከንድ አካውንት 51,500 ገብተሻል በቀናት ውስጥ። ስለዚህ በወራት ውስጥ ደግሞ ባለበት ይመልሱታል። ልክ እንደዚህ ይሄ አካውንት 2 ዓመት አልሞላውም። ኤፕሪል 11 ነው 2 ዓመት የሚሞላ ቲክቶክ ላይ ከመጣው። አሁን የምን ላይሰንስ ነው የምንሰጥሽ? አሁን እሱ የምክርና አገልግሎት ነው ምንድን ነው የሚሰጥሽ ላይሰንሱ? ጄኔራል ዳኛ፣ ዶክተር፣ አስታራቂ ሁሉ ነው። የሴቶች ዶክተር እንበልሽ ወይስ ደግሞ የምክርና አገልግሎት? እስኪ በደንብ አስበንበት እንግዲህ ያው እንሸልምሻለን የሆነ ጊዜ። አይዞሽ እስከዛ በርቺ ልልሽ ነው ባይተው እየገባሁት እና ሰላም ልልሽ ነው። እንደገና ደግሞ የሆነ ነገር ሰምቼ ነበረ። ባለቤት አማራ ነው፣ ልጆቹም አማራ ናቸው፣ አባታቸው ይጠራሉ ምናምን ስትይ ነበረና እሱ ነገር ትንሽ ሴንሲቲቭ ስላደረገ ምናልባት ከዛ ነገር አንጻር ከሆነ ምናልባት ሁላችንም እናስተው ለማለት ፈልጌ ነው። ፈልገው መሆን ይችላል። የግድ ብሔሩ መጥራት ወይም ደግሞ ከዚህ ላይ ማለት አይጠበቅበትም። የዛን ያህል አሁንም ደግሞ ደማችን ናችሁ ለማለት ያንን ያልኩትኝ። እንዴት ነው ባለቤቴ አማራ ሆኖ ልጆቼ አማራ ሆነው እንዴት ነው አማራ ማልወደው ለማለት ነው ያንን ቃል ያልኩት። ይሄ ሁሉ ፎሎወር እኔ አብዛኛው አማራ ይመስለኛል። ታብታብ የሚያደርገው በአማራ ነው። የዛን ያህል አማራ ጋር እንኳን የምትጋጩ ሰዎች አይደላችሁም ከኔ ጀምሮ እና ብዙ ወደዛ አትግቢ፣ ስራሽን ስሪ፣ በርቺ፣ ቀለል አድርገሽ እዩ ለማለት ነው። እሺ ሀውዬ፣ እሺ በርቱልኝ። ቴንኪ ሁላችሁንም። ኮፕሊንግ አድርጉላት እባካችሁ። አይኗ አካውንቷ ላይ ነው ያለው እያደረጉልኝ ነው። በደንብ አመሰግናለሁ ሚኪ። ቴንኪ ፎር እሺ ሀውዬ፣ እሺ ባባይ ሀቡዬ። ኮፕሊንግ ሰጥ ገባ ሄለን እንደምስ የምትባል በጣም ስሜን ሜንሽን እያደረገች ነው እና አሩ ነው ምን እንደፈለገች የኔ ቆንጆ እዛ ጋር ጻፊላት ወይስ አብራ ከሜንሽኑ ጋር ኮመንት ጽፋለች? አዎ በእናትሽ ንገሪ ምን እንደጻፈችልኝ ከዛ በፊት አላውቅም። በእናትሽ ንገሪልኝ እባክሽ እያለች ነው እና አሩ ነው ምን እንደጻፈች ወደ ላይ ሲሄድ የለም አምልጦኛል። ጻፊ ማሬ ታስገባሻለች። ችግር ላይ ከሆንሽ ጻፊ ላስገባሽ ከመዝጋቴ በፊት ቶሎ በይ። እንትን ልለው ልሰግድ ነው። ሰልዬ ንገሪኝ። ጃንዋሪ 27 ነሽ? ጃንዋሪ 21 አኳሪስ ነኝ። አንዳንዴ የሆነ ሰው ካፕሪኮን ነሽ አለኝ። አኳሪስ ነኝ። ጃንዋሪ 21 አንድ እኮ ነን። አይ ቲንክ እኔ ውሃ ነኝ። ቆይ አኳሪሶች ኖ አየር ነኝ። ኦኬ ጃንዋሪ ውሃኛ ነን። ጃንዋሪ 1 ጃንዋሪ 21 በፈረንጅ ማለት ነው። ያው ጃንዋሪ ሜይ ጁን